ሰላም ሰላም የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? በዚህኛው ክፍል እንግዲህ በባለፈው ዓመት ጋት ኤግዛም የመጡ ነገር ግን በእኛ የዩቲዩብ ቻናል መልሳቸው ያልተሰራ ጥያቄዎችን መርጠን ይዘን መጥተናል። ተጨማሪ የማትስ የእንግሊዝኛና የአናሊቲክስ ጥያቄዎች ላይ ሰፋ ያሉ ቪዲዮዎችን ሰርተናል። ዩቲዩብ ላይ በመግባት ዳዊት ኦል ኢን ዋን ብላችሁ ሰርች በማድረግ በስሞል ሌተር ነው ሁሉም ተጨማሪ ቪዲዮዎችን ማግኘት ትችላላችሁ። እነዚህ ጥያቄዎች በቀጥታ ስክሪንሾት ሆነው የመጡ ያልተቀነሱ ያልተጨመሩ ጥያቄዎች ናቸው። የጥያቄውን ሁኔታን በቀጥታ የሚያሳዩ ልክ እንደ ለእናንተ እንደ መግቢያ ወይም ደግሞ እንደ ሞክ ኤግዛም ይሆናችኋል። ስለዚህ ሁላችሁም ማስታወሻችሁን አውጥታችሁ ጥያቄውን በራሳችሁ እየሰራችሁ መጨረሻ ላይ መልሱን እያረጋገጥኩላችሁ እሄዳለሁ። ስንት እንዳገኛችሁ ታዩታላችሁ። የቱ ላይ ክፍተት እንዳለባችሁ ማወቅ ትችላላችሁ። ይሄን ቪዲዮ እንዳታቋርጡት እስከ መጨረሻው ድረስ ብትከታተሉት እጅግ በጣም ትጠቀሙበታላችሁ ብለን እናስባለን። በቀጥታ ወደ ጥያቄዎቹ ነው የምንሄደው። አሁን በዚህኛው ክፍል እንግዲህ አናሎጂ ታይፕ ኩዌሽኖችን ነው የምሰራላችሁ። አናሎጂ የምንላቸው ጀስት ሲኖኒምስ እንደማለት ነው። ሴንቴንስ ኮምፕሌሽን ይኖራል። ብዙ ጊዜ እነዚህ የእንግሊዝኛው ፓርት አይቀሩም። ሴንቴንስ ኮምፕሌሽን፣ አናሎጂ ወይም ቨርባል ሪዝኒንግ የምንላቸው ናቸው። አንድ አንቶኒም የምንላቸው ደግሞ የቃላቶች ተቃራኒ ወይም ደግሞ ኦፖዚት የምንላቸው ናቸው። እነዚህን እንዴት ነው የሚጠይቃቸው፣ የጥያቄው መንፈስ ምን ይመስላል የሚለውንም በዛው እያያችሁ መልካም ዝግጅት ብያለሁ። መልካም ፈተና። አሁንም እኔ ጋር ቆዩ በድጋሜ። የመጀመሪያው ጥያቄ ይሄን ይመስላል። በቀጥታ የመጣ ነው። ልክ ኮምፒውተር ላይ ስትፈተኑ ይሄን ይመስላል። ምናልባት በባለፈው ዓመት ያልተፈተናችሁ በአሁን እንደ አዲስ የምትፈተኑ ካላችሁ ፈተናው እንደዚህ ነው አፒር የሚያደርገው ማለት ነው። this is the appearance of the exam on the computer system after login with proper credentials። ስለዚህ ፓርት 1 አናሎጂ ታይፕ ኩዌሽን ነው። አናሎጂ ጥያቄዎቹ ምናልባት ከኔ ጋር ሊለያዩ ይችላሉ። ፓርት 1 ፓርት 2 እንደዚህ መራርጠን እዚህ በፊት ያልሰራዋቸውን ነው ያመጣዋቸው። ግን ቁጥሩ ኦርደሩ ቢለያይም ጥያቄው ተካቷል። ሁሉም ኢንክሉድድ ሆኗል ማለት ነው። ለኦርደሩ ኦርደሩ ከፍ ዝቅ ሲል ሌላ እንዳይመስላችሁ ለማለት ፈልጌ ነው። ዳይሬክሽን አለ። ኩዌሽን 1 up to 16 deal with a verbal analogy question. 4 pairs of words or phrase follow a relationship pair that best express a relationship similar to that expressed in the original capitalized pair። እንደዚህ አናሎጂ ስትሰሩ ምን አለው መሰላችሁ? አንደኛው ሪሌሽንሺፑ ምን ሊሆን ይችላል? ፓርት ሆል ሪሌሽንሺፕ ሊሆን ይችላል፣ ወይም ደግሞ ኮዝ ኤንድ ኢፌክት ሊሆን ይችላል። የሪሌሽንሺፕ ታይፕስ ኦፍ ሪሌሽንሺፕ ምን ይሆናል ነው ወይ ፓርት ሆል ነው የሚሆነው ወይ ደግሞ ሌላ ኮዝ ኢፌክት ሊሆን ይችላል ማለት ነው። ወይ ኮዝ ኢፌክት ሊሆን ይችላል። እንደዚህ አይነት ነው ብዙ ጊዜ አረፍተ ነገሩን አናላይዝ ስታደርጉት። ለምሳሌ መኪና አለ፣ ፓርቶቹ ሞተር ይኖራል ማለት ነው። ካር ኤንድ ኢንጂን ልትወስዱት ትችላላችሁ። ኮምፒውተር አለ፣ ሃርድ ዲስክ ሊኖር ይችላል። ይሄ ነው ፓርት ሆል ሪሌሽንሺፓቸው። ኮዝ ኤንድ ኢፌክት አልኮል መጠጣት የጉበት በሽታን ያስከትላል። እንደዚህ አይነት ሴንስ እንድታደርጉ ነው ዋናው እንጂ ጥያቄውን በቀጥታ መልሱን እየሰራን ይሄ ነው መልሱ ብንል ምንም ትርጉም የለውም። ማይንድ ሴት ፕሪፓሬሽን ለፈተናው እንዴት መዘጋጀት እንዳለባችሁ ማሳየት ነው ትልቁ ኢንቴንሽኑ የዚህ ቪዲዮ ማለት ነው። ጥያቄ መስራት ላይሆን ይችላል። ኢንፍሉዌንዛ ኢዝ ቱ ቫይረስ አስ ታይፎይድ ኢዝ ቱ ኳት ብላንክ ነው የሚለው። ኢንፍሉዌንዛ በቫይረስ የሚመጣ በሽታ ነው። ታይፎይድ ደግሞ በምንድን ነው የሚመጣው? መልሳችሁን የእናንተን ስሩ፣ ፈጠን ብላችሁ ስሩ። ከዛ እኔ እቀጥላለሁ ማለት ነው። አንደኛ ፕሮቶዞዋ ነው ወይ? ሁለተኛው በባክቴሪያ ነው ወይ? ሶስተኛው በባሲለስ ነው ወይ? አራተኛው በፓራሳይት ነው ወይ? ይሄ ሞር እንግዲህ ትንሽ ባዮሎጂ ምናምን የተማርናቸው ጄኔራል ኮንሴፕት እንግዲህ የጋት ኤግዛም ላይ ብዙ ጊዜ አፕሮቹን መከተል ሲስተማቲክ መሆን እንጂ ከስክራች እንደ ሃንዳውት አንደርግራጁዌት እንደተማርነው ጥርግ አድርገን ከአስከ በሸምድደን የሚሰራ አይነት ነገር አይደለም። ያው የጋቴ ፈተናዎች የዚህ መልስ ከቀላሉ ነው የጀመርኩላችሁ። በቃ ባክቴሪያ ነው ባጭሩ። ፕሮቶዞዋ ሌላ ነው። ማላሪያ ምናምን ነው በፕሮቶዞዋ የሚመጣው፣ ባክቴሪያ ነው የሚሆነው። ለዚህ ባሲለስ የምንለው አይሆንም ኤንድ ፓራሳይት ይሆናል ማለት ነው።
አንቶኒየም ገባ። ያው የጥያቄ ኦርደር ችግር የለውም ብያቸዋለሁ። አንቶኒየም፣ ሲኖ፣ አናሎጂ እና ሴንቴንስ ኮምፕሌሽን ነው። ሶስቱን ነው የምንሰራው። ስለዚህ ኦርደሩ ከፍ ዝቅ ቢልም የትም አይደርስም ማለት ነው። Item 48 to 60 consists of word printed in capital letter followed by 4 word phrases. Choose the word or phrase that is most nearly opposite to the word in each question. ሁሌም ጥያቄውን ስትሰሩ የመጀመሪያው ከወረቀት ለየት ስለሚል ምናልባት በእርግጥ አሁን ኤግዚት ኤግዛምም ብዙ ፈተናዎች ኮምፒውተራይዝ እየሆኑ ስለሆኑ ለኮምፒውተር አዲስ ላትሆኑ ትችላላችሁ። ኢንኬዝ ግን በኮምፒውተር እንደዚህ ተፈትናችሁ የማታውቁ ከሆነ ጥያቄውን ነው መጀመሪያ በደንብ ማየት ጥያቄውን ነው። ፕላስ እዚህ ጋር የሚቆጥር ሰዓት አለው። ሰዓት ስላለው ሁሌም ሰዓታችሁን ቼክ ማድረግ እንዳትበሉ። ሰዓት ላይ ትልቁ ኮንሰርናችሁ ሰዓት ላይ ነው። ቀስ ብላችሁ እንደው ይሄን በዚህ አውጥቼ በዚህ አውርጄ የምትሉ ከሆነ ጥያቄውን ሰዓቱ ይበላችኋልና የምታውቁትን ላፍ አድርጋችሁ። ሰዓት በራሱ አንድ ፈተና ነው ጋት ላይ። ሶ ኤፊካሺየስ ይላል። ኤፊካሺየስ ምንድን ነው? ኢፊካሺየስ ምንድን ነው? ተቃራኒውን ነው የምንፈልግ። ብዙ ሰው ይሸወዳል አንዳንዴ ተመሳሳዩን እየፈለገ። አሁን ተቃራኒውን ነው። ኢፌክቲቭ፣ ዩዝለስ፣ ሰፊሸንት፣ ኤፊሽንት። ይሄ አክቹዋሊ ትንሽ ቀላል ነው። እንዲሁ አይተን ኦድ የሆነውን ቃላት ማውጣት እንችላለን። አሁን በዚህ መልሱ ማን ይሆናል? እያንዳንዱን ደግሞ እስኪ ሰፋ አድርግላችሁ። የመጀመሪያውን ጥያቄ ቀለል አድርጌ ነው የሰራሁላችሁ። ይሄኛውን ሰፋ ላድርገው። ኢፊካሺየስ ማለት ምን ማለት ነው? ፕሮዲውሲንግ ዘ ዲዛይርድ ኢፌክት ሰክሰስፉሊ ማለት ነው። ዛት ዘ ዲዛይርድ ኢፌክት ሰክሰስፉሊ። ኢፌክቲቭ ሳ ሰክሰስፉል ኢን ፕሮዲውሲንግ ኤ ዲዛይርድ ኢፌክት። ሶ ኢት ኢዝ ሲሚላር፣ ኦልሞስት ሲሚላር ናቸው። እነዚህ ሲሚላር እየሆኑ ነው ማለት ነው። ዩዝለስ ሃቪንግ ኖ ዩዝፉል ፐርፐዝ ኖት ኢፌክቲቭ። እናቆያ እስኪ። ሰፊሽንት ኢነፍ አዲኳየት ኢት ኢዝ ኖት ዳይሬክትሊ ሪሌትድ ቱ ዘ ሚኒንግ ኦፍ ዘ ፈርስት ወርድ። አይገናኝም። ባይገናኝም ግን ተቃራኒ አይደለም ማለት ነው። ተቃራኒ አይደለም። ኤፊሽንት ዚስ ሚንስ አቺቪንግ የማክሲመም ፕሮዳክት። ሶሪ ሰፊሽንት ነው ይሄኛው ሰፊሽንት ነው፣ ይሄኛው ኤፊሽንት ነው። ሰፊሽንት ማለት በቂ ማለት ነው። ይሄ ጭራሽ ከቃላቱ ጋር ግንኙነት የለውም። ተቃራኒም ተመሳሳይ ነው ለማለት ትንሽ ከቃላቱ ወጣ ያለ ነው፣ እንተወዋለን። and efficient ማለት this is means achieving the maximum product with the minimum resource as much as possible ማለት ነው። so the best answer is efficacious is useless የሚለው ይሆናል ማለት ነው። ስለዚህ መልሳችን useless ተቃራኒ ስለሆነ ማለት ነው useless የሚለውን እንመርጣለን። ይሄ ነው እንግዲህ። አሁን ደግሞ አንቶኒየም ይላል። አንቶኒየም ያው እንግዲህ መልስ ስራልኝ ተብዬ የተላከልን ነው። ለዛ ነው እንደዚህ ስክሪንሹቱ በደንብ እንትን ያላለው። ለምን የተወሰኑ ሰዎች ብቻ ከምሰራ ሁሉም ለምን አይማርበትም በሚል ነው ያመጣዋቸው። ሶ ፓርት 1 አናሎጂ ዲል ዊዝ ቨርባል አናሎጂ ኩዌሽን ነው። ከዚህ በፊት ኤክስፒሪየንስ ስላደረግነው ስለ አናሎጂ በቀጥታ አናሎጂ የሚለውን ካየን ወደ ጥያቄው እንገባለን። አናሎጂ አጠያየቁን እይታው ቺፍ ኢዝ ቱ ኪችን አስ አክተር ኢዝ ቱ እንደዚህም ሊል ይችላል ማለት ነው። አሁን የመጀመሪያው አይታችሁት ከሆነ የመጀመሪያው አናሎጂ ኮዝ ኤንድ ኢፌክት ነው። ይሄኛው በኮዝ ኤንድ ኢፌክት ነው የሚሰራው። ሁለተኛው አናሎጂ እዚህ ጋር የመጣው ሪሌሽንሺፕ ነው የሚያሳየው። ሰርቴን ሪሌሽንሺፕ ነው። ሼፍ ኢዝ ቱ ኪችን፣ አክተር ደግሞ የት ይሄዳል? ሼፍ ብዙ ጊዜ ኪችን ነው የሚገባው፣ ምርጡ ገበታ። ሼፎች ምርጡ ገበታ ጋር ናቸው። አክተሮች የት ይሄዱ? የፊልም አክተሮች ሊሆኑ ይችላሉ። ኮንሰርት ላይ ይሄዱ፣ ፐርፎርማንስ ላይ ይሄዱ፣ ድራማ ላይ ይሄዱ፣ ስቴጅ ላይ ይሄዱ። የቱ ይመስላችኋል? መልሳችሁን እናንተ እየያዛችሁ፣ ምክንያቱም ኮንፊርም እያደረጋችሁ እንድትሄዱ ስለሚጠቅማችሁ ለዛ ነው። ኮንሰርት while an actor may perform at concert it is not their primary work place። አክተር ወደ ኮንሰርት አይሄዱም። ፐርፎርም ሊያደርግ ይችላል፣ ግን ፕራይሜሪ ወርክ ፕሌሱ አይደለም። ሼፍም እኮ ሌላ ስራ ሊሰራ ይችላል፣ ግን ሼፍ ከተባለ ዋና መገለጫው ኪችን ነው። ሶ ዳይሬክት
ለሼፍ እና ለኪችን አይሆንም። ፐርፎርማንስ ዚስ ኢዝ ክሎዘር አስ ፐርፎርማንስ ኢዝ ዌር አን አክተር ሾው ኬዝ ዜር ወርክ ሃዌቨር ኢት ኢዝ ስቲል ብሮደር ዛን ኤ ስፔሲፊክ ወርክ ፕሌስ። አሁን ሼፍ ምግብ ቤት ከምንለው እና ሼፍ ብለን ኪችን ከምንለው የቱ ይሻላል? ኪችን ኢዝ ሞር ስፔሲፊክ አይደል? ሪስቶራንት ሼፍ ብለን ሪስቶራንት ብንለው ኢዝ ብሮድ። አክተር ብለን ፐርፎርማንስ ብንለውም እንደዚሁ ብሮድ ነው። ድራማ ዚስ ኢዝ ሞር ስፔሲፊክ በት ዳዝንት ሪፕሬዘንት ኤ ፕሌስ ዌር አን አክተር ወርክ። ድራማ የሚባል ቦታ ግን የለም። አሁን ሪሌሽንሽፑን ማጥናት ነው። ሼፍ ኪችን ውስጥ ነው የሚሰራ ነው የተባለው። አያችሁት? ስለዚህ ስለ የሆነ እዚህ ተነስተን ነው ቀጣዩን ፕሪዲክት የምናደርገው። ስለዚህ ድራማ በእርግጥ ለአክተር ይሆናል፣ ግን የቦታ ስም ስለማይጠቅስ አይሆንም። ስቴጅ ዚስ ኢዝ ዘ ኮሬክት አንሰር። ያ ስቴጅ ኢዝ ዌር አን አክተር ፕሪፎርም ሲሚላር ቱ ሃው ኤ ኪችን ኢዝ ዌር ኤ ሼፍ ወርክስ። ስለዚህ ልክ ሼፍ ኪችን እንደሚሰራው ሁሉ አክተሮች ደግሞ ብዙ ጊዜ መድረክ ላይ ነው የሚታዩት ማለት ነው። መድረክ ላይ ነው የሚታዩት። እንደዚህ ነው ስትሰሩ በጣም ግንዛቤ ነው የሚጠይቀው እንጂ አሁን ይሄ በማንበብ 200-300 መጽሐፍ ብታነቡ የዚህን መልስ አታገኙት። ምክንያቱም ጄኔራል እንትን ስለሚጠይቅ ማለት ነው። ያው ወጣ ገባ ማለታቸው ጥያቄዎቹ አሪፍ ነው። ሴንቴንስ ኮምፕሌሽን። ሌላው እዚሁ ጋር የምነግራችሁ ነገር አዲስ ለሆናችሁ ለዚህ በፊት ላልተፈተናችሁ ጋት ኤግዛም ላይ አንደኛውን ጥያቄ ለምሳሌ ለማትስ 40 ደቂቃ ተሰጥቶት ለእንግሊዘኛ ደግሞ 60 ደቂቃ ሊሰጠው ይችላል። ከማትስ ደቂቃ አተርፋለሁ ከእንግሊዘኛ እጨምራለሁ እቀንሳለሁ ማለት አይቻልም። 40 ደቂቃው እስከሚያልቅ ማትስ ይጠብቃችኋል። እናንተ በ10 ደቂቃ ልጨርሱት ትችላላችሁ፣ ላጨርሱትም ትችላላችሁ። ስለዚህ የተሰጠው ሰዓት ስፔሲፊክ ነው ማለት ነው። ለእንግሊዘኛ ከሆነ እንግሊዘኛ ሳያልቅ ወደ ማትስ መሄድ አይቻልም። እንደዛ ነውና ከአንዱ ወደ አንዱ ሰዓት ማቀያየር አይቻልም፣ ማሸጋሸግ አይቻልም ለማለት ነው። ሴንቴንስ ኮምፕሌሽን ፎር አልተርኔቲቭ ይሰጣል። ኤ ቢ ሲ ኤንድ ዲ አር ጊቭን ፎር ኢች ሴንቴንስ ቢሎው ሴሌክት ዘ አልተርኔቲቭ ዛት ፊት ቤስት ኢን ዘ ብላንክ ስፔስ ነው። ስለዚህ ከተሰጡት አማራጮች ውስጥ ለዚህ አረፍተ ነገሩን ሙላ የጎደለውን ነው። ዜር ሹድ ቢ ሳምቲንግ ሮንግ ዊዝ ዜር ቤቢ ሺ ዋዝ ክራይንግ ኤንድ ኖ ብላንክ ኩድ ብሪንግ ኢት ቱ ስሊፕ። ሶ ለዚህ ፊት የሚያደርገው ሮኪንግ፣ ሱቲንግ፣ ኬሪንግ፣ ከድሊንግ። አክቹዋሊ እንግሊዘኛዎቹ ትንሽ ጠጠር ይላሉና የእንግሊዘኛ ቋንቋን የመናገር ብዙ ጊዜ በስራ በምን የመኖርን ነው እንጂ የሚያሳየው አካዳሚክ እንትንን ብዙ አያሳይም። ማትሱና አናሊቲክሱ ግን የአካዳሚክ እውቀታችን ነው የሚያሳየው። እነዚህ ነገሮች ብዙ ጊዜ ቋንቋውን የመልመድ ቋንቋ ነው በቃ የሚያሳዩት እንጂ ችሎታን ብዙ ላያሳዩ ይችላሉ። ስለዚህ ይሄ ሰው አሁን ምንም ላልተማረ ግን እንግሊዘኛ ያፍ መፍቾ ለሆነ ሰው ብትሰጡት በቀላሉ ይሰራዋል። ፕላስ ደግሞ ፒኤችዲም ሆኖ ይሄን ላይሰራው ይችላል። ቢካዝ ኢት ኢዝ ሪሌትድ ቱ ላንጉጅ ነው እንጂ ስኪል ወይም ኒዮሎጂ አይደለም የሚጠይቀው እዚህ ጋር። ኤኒዌይስ ለዚህ መልስ ትክክለኛው የቱ መሰላችሁ? ዘ ሴንቴንስ ስታብሊሽ ዛት ዘ ቤቢ ኢዝ ክራይንግ persistently and is difficult to console. Given this context, we can eliminate options that are less likely to directly address the baby's distress. So, crying, it doesn't necessarily imply a direct attempt to soothe a crying baby. ስለዚህ crying ጭራሽ አይሆንም። ይሄ እንደውም ምንም ልጅቱ በጣም እያለቀሰች ነው ግን እሷን ህፃኗን ዝም ለማስባል የተደረጉትም ሙከራዎች ሁሉ ምንም ዝም ሊያስብላት ወይም እንቅልፍ እንድተኛ ሊያደርጋት አልቻለም። ስለዚህ ጭራሽ ክራይንግ ይሄ ችግሩን ማባባስ በምንድነው በእንቅርት ላይ ጆሮ ደግፍ ነው አይነት ነው የሚሆን፣ እሱ አይሆንም። Cuddling, similar to crying ነው። Cuddling is a general term of affection and doesn't explicitly convey the act of calming a baby. ይሄ ምንም የሚሆነው ነገር አይደለም። Rocking, this directly imply rhythmic motion often used to lull a baby to sleep. በእርግጥ ይሄኛው ሮኪንግ ሪትሚክ የሆነ ሞሽን ነው፣ ህፃኑን እንዲተኛ የሚያደርገው ስሊፕ ኢንዲዩስድ ሞሽን ነው። እንደዚህ ያዝሎ ምናምን ማንቀሳቀስ ሊሆን ይችላል። Soothing, this is explicitly conveys the intent to calm and comfort the baby. ስለዚህ soothing ነው
ሱቲንግ ልጁ በቀጥታ ዳይሬክትሊ ለማባበል የምንጠቀምበት ሱቲንግ የተሻለ ቃላት ነው ማለት ነው። ቤስት አንሰር ነው። ይሄኛውም እንደዛው ነው። ይሄኛው ደግሞ ሲሚላር ነው የሚለው ሪሌሽንሽፕ ሲሚላር ስለሆነ የምንፈልገው መልስ አናሎጂ ነው። አናሎጂ የምንፈልገው መልስ አናሎጂ ነው ማለት ነው። አናሎጂ ታይፕ አንሰር ነው የምንፈልገው። ሶ ኢንፌክሽን ከላይ የመጀመሪያ ምን ይላል? እችን መያዝ ነው። ኮንታሚኔሽን ፉድ ከሆነ ምንድነው ያላቸው ግንኙነት? አሁን ስትሰሩ ከዚህ ወደዚህም ልትሄዱ ትችላላችሁ፣ ከዚህ ወደዚህም ልትሄዱ ትችላላችሁ። ስለዚህ አሁን ኮንታሚኔሽን ፉድ ነው። ፉድ ወደ ኮንታሚኔሽን ነው የሚሄደው። ፉድ ወደ ኮንታሚኔሽን ብዙ ጊዜ ሊሄድ ይችላል ማለት ነው። ስለዚህ ወደ ምርጫው ስንመጣ ኢንፌክሽን ቦዲ፣ ፔን ሪሊፍ፣ ጀርም ዲዚዝ፣ ሄልዝ ዲዚዝ ይላል። ይሄ የመጀመሪያ ሪሌሽናቸው ምንድነው? ኮዝ ኤንድ ኢፌክት ነው። ኮዝ ኤንድ ኢፌክት ነው። ኢንፌክሽን ቦዲ የሚባል ብዙ ኮዝ ኤንድ ኢፌክት አይመስልም። ፔን ሪሊፍ የሆነ ፖይንት አለ እዚህ ጋር። ጀርም ዲዚዝ ኮዝ ኤንድ ኢፌክት ይመስላል። ሄልዝ ዲዚዝ ሶ ኮንታሚኔሽን ዘ ኢንትሮዳክሽን ኦፍ ሃርምፉል ሰብስታንስ ኢንቱ ሳምቲንግ ነው። ፉድ የሰብስታንስ ዛት ካን ቢ ኮንታሚኔትድ። ይሄ ነው ሪሌሽናቸው። ዘ ኢንትሮዳክሽን ኦፍ ዘ ሃርምፉል ማይክሮ ኦርጋኒዝም ኢንቱ ዘ ቦዲ ኢንፌክሽን ነው። ቦዲ ሳምቲንግ ዛት ካን ቢ ኢንፌክትድ። ዘ ሪሌሽንሽፕ ቢትዊን ኮንታሚኔሽን ኤንድ ፉድ ኢዝ ዛት ኮንታሚኔሽን ኢዝ ሳምቲንግ ዛት ካን ሃፕን ቱ ፉድ። Similarly, the relationship between infection and body is that infection is something that can happen to the body. አሁን እዚህ ጋር ኮንታሚኔትድ የሆኑ ነገሮች ወደ ምግቡ የሚገቡ ናቸው። ኢንፌክሽን የሆኑ ነገሮች ደግሞ ወደ ሰውነታችን የሚገቡ ናቸው። ፔን ወደ ሪሊፍ የሚገባ ነገር የለውም። ጀርም ወደ ዲዚዝ የሚገባ ነገር የለውም። ሄልዝ ወደ ዲዚዝ። ስለዚህ የተሻለ መልስ የሚሆነው የመጀመሪያው ነው ማለት ነው። ይሄኛውም አናሎጂ ታይፕ ነው። ፕላንት ሲድ፣ ፕላንት ብለን ወደ ሲድ ከሆነ በድ ፍላወር፣ ትረንክ ትሪ፣ ፍሩት ቲዊንግ፣ ሊፍ ሩት። ስለዚህ የትኛው ነው የተሻለው? በድ ፍላወር። ዚስ ኦፕሽን ሰጀስት a relationship where a bud develops into flower while relate to plant growth, so it doesn't directly correspond to the plant seed relation. አያሳይም ማለት ነው። በድ የምንለው ከአበባ ውስጥ ያሉ እንቡጦች ናቸው። trunk tree, this option indicates that a trunk is a part of tree. Again, this is a plant related relationship, but it doesn't match the plant seed connection. እሱን አያሳይም። fruit tiwing, this option link fruit to tiwing. Although both are parts of plant, this relationship doesn't align with the plant seed connection. Leaf root, this option relate a leaf to a root, while both are essential parts of the plant. This relationship doesn't directly correspond to the plant seed connection. Correct answer option D, leaf root. leaf root ነው የተሻለ ነው። እዚህ ጋር ስጽፍ ነው ትንሽ ዳይሬክትሊ ኖት የሚለውን እቺ እናስተካክላታለን። ዳዝንት የሚለውን ታውትና ዳይሬክትሊ ኮረስፖንድ ይሆናል። ስለዚህ ፕላንት ቱ ሲድ ለሚለው ሊፍ ቱ ሩት የሚለው የተሻለ ነው ማለት ነው። አሁን እጽዋቶች ፍሬ፣ ቅጠል፣ ስር የሚለው ስር ከሆነ በኋላ የፕላንቱ እዚህ ጋር የፕላንቱ ሩት ቀስ እያለ ምን ያወጣል? ቅጠል ያወጣል ማለት ነው። ቅጠል ያወጣል። ልክ እያንዳንዱ ፕላንት ጊዜ በኋላ ሲድ እንደሚሰጠው ሁሉ ማለት ነው። አሁንም አናሎጂ ቀጥሏል። አናሎጂካል ያው ሲኖኒም ነው።
መካኒክስ ወደ ጋራጅ ከሆነ ፋርመር መካኒክስ ጋራጅ ነው የሚሄደው። የመኪና መካኒክስ ገበሬ ወደ የት ይሄዳል? ወደ ፋርም፣ ወደ ሃርቨስት፣ ወደ ፊልድ፣ ወደ ፕሮዳክት ወይም ወደ ፕሮዲውስ ይሄዳል። ፋርም ኢዝ ዌር ኤ ፋርመር ወርክ ዚስ ኦፕሽን ስታብሊሽ ኤ ፓራለል ሪሌሽንሽፕ የተሻለ ነው። ሃርቨስት ኢዝ ዘ ሪዛልት ኦፍ ፋርመር ወርክ ኖት ዘ ፕሌስ ዌር ዘይ ወርክ ኤግዛክትሊ። ሃርቨስት የምንለው የእርሻ ስራ ውጤቶችን የምናይበት እንጂ ቦታ አይደለም። ፊልድ ኤ ፊልድ ኢዝ ኤ ስፔሲፊክ ፓርት ኦፍ ፋርም ኖት ዘ ኢኩቫለንት ኦፍ ጋራጅ ፎር መካኒክስ። ፊልድ ከእርሻ ቦታ ውስጥ የሆነች ፓርት ናት ፊልድ የሚላት። ስለዚህ እንደ ጋራጅ ሰፊ አይሆንም። ከጋራጅ ውስጥ ለምሳሌ የባጃጅ ጋራጅ፣ የኤሮትራክ ሊኖር ይችላል፣ የሲኖ ትራክ ሊኖር ይችላል። ስለዚህ በጣም ስፔሲፊክ ስለገባ ከሪሌሽኑ ጋር አብሮ አይሄድም። ፕሮዲውስ ኢዝ ዋት ኤ ፋርመር ግራውስ ኖት ዘ ፕሌስ ዌር ዘይ ወርክ። ይህም አይሆንም። ሶ መካኒክስ ወርኪን ጋራጅ፣ ፋርመር ወርኪን ፋርም የሚለው መልስ ይሆናል። ስለዚህ የዚህ መልስ ይሄኛው ነው የሚሆንላችሁ ማለት ነው። ይሄኛውም አሁንም አናሎጂ ነው፣ ሲሚላር ስላለው ፍሌሽ ለካሜራ ነው። ካሜራ ስናነሳ ላይት አለው። እንደዛ ከሆነ ራት ለካት፣ አይጥ ለድመት ይሆናል። አሁን ፍሌሽ ለካሜራ እቃ ነው። አብሮ የሚሰሩ እቃዎች ናቸው። ድመትና አይጥ አብረው የሚሰሩ እቃም አይደሉም ሲጀመር፣ አይሆንም። ማውዝ ኮምፒውተር፣ ማውዝ ለኮምፒውተር። ይችን ነጥብን ያዛትና ሌሎችን እንያቸው። ዴዘርት ፎረስት፣ በረሃ ጫካ። ይሄ ብዙ የሚገናኝ ፓርት የለውም። እንደውም ተቃራኒ ነገር ናቸው፣ አብረው የሚሄዱ አይደሉም። ኮርድ ኤሌክትሪሲቲ። ሶ ሌትስ ሲ ራትካ ዚስ ፔርስ ሪፕሬዘንት ቱ ዲፈረንት አኒማል ኖት ፋንክሽናል ሪሌሽንሽፕ። እንደነገርኳችሁ ነው። ማውዝ ኮምፒውተር ዋይል ኤ ማውዝ ኢዝ ኦፍን ዩዝድ ዊዝ ኤ ኮምፒውተር ኢት ኢዝ ኖት ስትሪክትሊ ነሰሳሪ ፎር ኢትስ ኦፕሬሽን። ኦኬ። ደዘርት ፎረስት ዚስ አር አንሪሌትድ ኮንሴፕት ናቸው፣ አይገናኙም። ኮርድ ኤሌክትሪሲቲ ዚስ ፔር ዲሞንስትሬት ሲሚላር ሪሌሽንሽፕ ቱ ዘ ኦሪጂናል ፔር። ኤ ኮርድ ኢዝ ነሰሳሪ ፎር ኮንዳክቲንግ ኤሌክትሪሲቲ ጀስት ላይክ ኤ ፍሌሽ ኢዝ ነሰሳሪ ፎር ካሜራ እንደሚለው። ስለዚህ የተሻለ መልስ የሚለው ይሄኛውም አክቹዋሊ ያምታት። ማውዝ ኮምፒውተር ያለ ማውዝ በእርግጥ ብዙ ኮምፒውተር አይሰራም፣ በጣም ኢንተግሬትድ ናቸው። እንደውም ኮርድ ኤሌክትሪሲቲም ይሄኛውም ገመድ ከሌለ ኤሌክትሪሲቲ አይተላለፍም። ሞር ግን እዚህ ጋር የሚለው እሱን ነው። ሶ ኮርድ ኤሌክትሪሲቲ በሚለው ይዘዋለን ማለት ነው። ይችኛዋ ትንሽ አትነበብም፣ ላንብብላችሁ። ቪክተሪ ኢዝ ቱ ኢንኮሬጅመንት አስ ፌለር ኢዝ ቱ ብላንክ። ድል ለብርታት ከሆነ ውድቀት ምን ይሆናል? ሳድነስ፣ ፍራስትሬሽን፣ አንገር፣ ዲሞራላይዜሽን ምንድን ነው የሚሆነው? እንያቸው። ሳድነስ while sadness can be associated with failure, it is broader emotion and doesn't directly capture the impact of failure. ያ broader ስለሆነ በቀጥታ አያሳይም። ፍራስትሬሽን this is correctly reflect ያደርገዋል። ስትወድቁ የሆነ ነገር ፍራስትሬሽን ነው የሚመጣው። አnger is a strong emotion but it is may not always be the primary response to failure. It could be more situation dependent. አንገር ብስጩነት ነው፣ መቆጣት። ሰው ሲወድቅ ብዙ ላይ ቆጣ ይችላል፣ ስለዚህ አይገልጸውም። ዲሞራላይዜሽን this is imply loss of confidence or motivation due to failure which is closely related to the concept of encouragement following victory. so best answer ግን የሚሆነው ማን ነው? ቢ ነው። the most suitable answer victory of lead to encouragement የሚለው ኦፕሽን ቢ ቪክተሪ ኢንኮሬጅመንት። ያ ኦፕሽን ቢ ማለት ይችኛዋ ማለት ናት። ፌለር ፍራስትሬሽን፣ ፌለር ለፍራስትሬሽን መልስ ይሆናል ማለት ነው።
ይሄኛውም እንደዚሁ አናሎጂ ነው። ፔን ሴዳቲቭ ከሆነ ፔን ህመም ነው። ሴዳቲቭ ኢት ኢዝ ሳምቲንግ ዲክሪዝ አወር ሞቲቬሽን ኦር ሳምቲንግ ዘ አክቲቪቲ ኦፍ ሳምቲንግ ዛት ኢንሂቢት ኦር ሂንደር ዘ አክቲቪቲ ኦፍ አወር ብሬን ዊ ኮል ኢት ሴዴቲቭስ ሞስትሊ ዛይ አር ድራግስ ዛት አር ኢንሂቢት አወር ነርቨስ ሲስተም ኦር ብሬን አክቲቪቲ የሚያደርጉ ናቸው። ሶ ኤክ አሁን ምንድን ነው? ህመም ማደንዘዣ ነው የሰጠው። ኦልሞስት ማስታገሻ በሚል መያዝ ትችላላችሁ። ስለዚህ ምንድነው አሁን እንደ ኮዝ ኢፌክት እያደረጋቸው አይነት ነገር ነው። ሶ ኤክ ኤግዛሚኔሽን ለህመም ምርመራ፣ ኤክ ህመም ነው። ግሪፍ ኮንሶሌሽን፣ ዲፕሬሽን አግሬሽን፣ ኮምፎርት ስቲሙላንት። አሁን ኦሪጂናል ፔር ፔን ሴዴቲቭ ዚስ ፔር ዲሞንስትሬት ሪሌሽንሽፕ ዌር ሴዴቲቭ ፔን ፔር ሪሌሽንሽፕ ታይፕ ናቸው፣ ፔር ናቸው። ኤክ ኤግዛሚኔሽን ዚስ ፔር ዳዝንት ሾው ዳይሬክት ሪሌሽንሽፕ ኦፍ ሪሊፍ ኦር ትሪትመንት አያሳይም። ስለዚህ ኤክ ኤግዛሚኔሽን ሪሌሽንሽፕ እኮ አለው፣ ግን ግንኙነታቸው ምንድን ነው? እዚህ ህመም ለማስታገሻ ሶ እንደዚህ የሚያመጣን ምንድን ነው? እንደዚህ የሚያመጣ ምንድን ነው? ሶ ህመም ምርመራ አያስታግስም አይደል? ጀስት ይመረመራል ሰውየው፣ ከዛ በኋላ ህክምና ሲደረግለት ነው እንጂ የሚያስታግስ ነገር የለው። ግሪፍ ኮንሶሌሽን ዚስ ፔር ሾው ሲሚላር ሪሌሽንሽፕ ኮንሶሌሽን ኢዝ ኢንቴንድድ ቱ ፕሮቫይድ ኮምፎርት ኤንድ ሪሊፍ ፍሮም ግሪፍ። ይሄ ከሀዘን ከድብርት ያሉን ሰዎች ከጭንቀታቸው እንዲወጡ ማድረግ ነው በቀጥታ። ሶ ኢት ኢዝ ትሪትመንት፣ ሳይኮሎጂካል ትሪትመንት ነው ማለት ነው። ይሄ መልስ ይሆናል። ዲፕሬሽን አግሬሽን ዚስ ፔር ዳዝንት ሾው ዳይሬክት ይሄ ጭራሽ ሪሌሽንሽፓቸው ትሪትመንት ጋር የሚገናኝ አይደለም። ኮምፎርት ስቲሙላንት ምቾት ማነቃቃት ዚስ ፔር ዳዝንት ሾው ዳይሬክት ሪሌሽንሽፕ ኦፍ ሪሊፍ ኦፍ ትሪትመንት። የተመቸው ሰው ምንም ትሪትመንት አታረግለትም። ስለዚህ መችቶታል። ኮምፎርት ስቲሙላንት ጭራሽ ትሪትመንት ስለማይሆን ግሪፍ ኮንሶሌሽን የሚለው የተሻለ መልስ ይሆናል ማለት ነው። አሁንም ሌላ ኩዌሽን አለ። አናሎጂ ነው ይሄኛው ደግሞ። ይሄኛውም ያው ሲሚላሪቲ ነው፣ አናሎጂ ነው። ቪክተሪስ ቱ ኢንኮሬጅመንት ሰርተነዋል ኦልሬዲ፣ ስለዚህ እናልፈዋለን። አናሎጂ ሌላ ነው። ጃውለስ ኦርደር ሶሪ ጃውለስ ነው ያልኳችሁ፣ ላውለስ ኦርደር ይላል። ስለዚህ ላውለስ ይሄ ስርዓት አልበኝነት ነው። ኦርደር የሚልም አለው። ጀል ለፕሪዝን ነው። ሆስቴጅ ለዲቴንድ ነው። አውብል ለፓኒሽመንት ነው። ካፕቲቭ ለፍሪደም ነው ወይ ነው ያድናሉ። እንያቸው ኦሪጂናል ፔር ላውለስ ኦርደር አንቶኒየም ሪሌሽንሽፕ ተቃራኒ ነው ያላቸው። አያችሁ አሁን እዚህ ጋር አናሎጂ ቢሆንም የቃላቶቹ ዝምድና ተመሳሳይ ነው፣ ተቃራኒ ነው፣ ኮዝ ኤንድ ኢፌክት ነው፣ ፔርድ ሪሌሽንሽፕ ነው፣ ሆል ፓርት ነው የሚለውን ማየት ያስፈልጋል ማለት ነው። ልክ ይሄን የያዘ ነው የምንፈልገው። ተቃራኒ ቃላት ነው የምንፈልገው። ተቃራኒ ቃላት ስንፈልግ ግን ዝምድናቸውን የዚህን በተቃራኒም ይሁን በተመሳሳይ ዝምድና ስለምንፈልግ አናሎጂ እንለዋለን ነው ሶ ማለት ነው። አሁንም ቀጥሏል። ፔስቲሳይድስ ቱ ክሮፕ ከሆነ አንቲሴፕቲክ ለምን ይሆናል? ፔስቲሳይድ ለክሮፕ ከሆነ አንቲሴፕቲክ ዳሽ። ፔስቲሳይድ ይሄ እጽዋትን ምናምን አፌክት የሚያደርግ ነው። አንቲሴፕቲክ ደግሞ ለምን ይሆናል? ኤ ለውንድ፣ ቢ ለክሎዝ፣ ሲ ለባንዴጅ፣ ዲ ለብለድ ይሆናል ማለት ነው። ሶ የትኛው ይሆናል ማየት እንችላለን። ኪንግ አት ዘ ኦፕሽን ውንድ አንቲሴፕቲክ ኢዝ ኢንትሮዱስድ ቱ ፕሪቨንት ኢንፌክሽን ኢን ውንድ ሶ ዚስ ሲምስ ላይክ ኤ ስትሮንግ ፖሲቢሊቲ ይሆናል ማለት ነው። ክሎግ አይሆንም፣ ባንዴጅ አይሆንም። ስለዚህ መልሱ ማን ነው? አንቲሴፕቲክ ለውንድ። አንቲሴፕቲክ የምንላቸው እነዚህ ቁስል ላይ የሚደረጉ አጠቃላይ ማይክሮ ኦርጋኒዝምን ከሰውነታችን ላይ የሚቀንሱ ኬሚካሎች እነሱ ስለሆኑ ትክክለኛው መልስ ይሄ ይሆናል ማለት ነው።
ሌላው ፔንተር ወደ ጋላሪ ከሄደ አርቲስት ወደ የት ይሄዳል? የመጀመሪያው ጥያቄ ጋር ይለያያል። ይሄኛው ወደ ቲያትር፣ ወደ ኮሜዲ፣ ወደ ድራማ፣ ወደ አርት። አሁን ሪሌሽንሺፕ ማየት ነው። ፔንተር ይሄ ስዕል የሚስል ሰው ወደ ስዕል ጋላሪ ከሄደ አርቲስት የት ይሄድ? ቲያትር ይሄድ? ኮሜዲ ጋር ይሄድ? ድራማ ጋር ይሄድ? አርት ጋር ይሄድ? የት ነው የሚሄደው? ዘ ፕሌስ ፎር ፐርፎርሚንግ ፕላይስ ኖት ዲስፕላይንግ አርት። አሁን ጋላሪ ምንድን ነው? የሆነ የስዕል ስራዎችን ሰብሰብ አድርጎ የሚይዝ ወይም የሚያሳይ ሊሆን ይችላል። አርቲስትም እንደዚሁ አርቲስት ስራቸውን የሚያዩበት ነው፣ የሚታዩበት ነው። ስዕል በጋላሪ ነው የምታሳየው። የአርቲስትን ስራ በምን ታሳየዋለህ? በቲያትር ነው ታሳየው የምትችለው ማለት ነው። ኮሜዲ ኢዝ ዘ ታይፕ ኦፍ ሁመር አንሪሌትድ ቱ አርት። ድራማም አይሆንም አርት። ስለዚህ ሶሪ ያ በአርት ነው የሚሆነው፣ በቲያትር ያልኩት ሶሪ። ፔንተር ወደ ጋላሪ ከሄደ አርቲስት ዋርድስ አርት ነው የሚሄደው፣ አርት ነው የሚሄደው ማለት ነው። ስዕል መሳል የሚችል ሰው ወደ ስዕል ጋላሪዎች ይሄዳል። አርት ጥበብ የሆኑ ሰዎች አርቲስቶች ወደ አርት ነው የሚሄዱት ማለት ነው። ምክንያቱም ቲያትር አያካትትም። ኮሜዲም ላይሆን ይችላል፣ ድራማም ላይሆን ይችላል ማለት ነው። ሙስሊሚዝ ቱ ሞስኪው ከሄደ ጆይስ የት ይሄዳል? ይሄ ትንሽ አይሁድ ለሆነ ሰው ነው ይሄ ጥያቄ እንግዲህ የሚመለሰው። ሙስሊም መስጊድ ከሆነ አይሁዶች የት ይሄዳሉ ነው። ኦኬ ኦፕሽኖቹ እነዚህ ናቸው። ትንሽ አይነበብም። ሲኖጋገስ የሚል አለ። ሲናጎገስ የሚል አለ። ቸርች የሚል አለ። ካቴድራል የሚል አለ። ጋርዲያራ ነው የሚል አለ ደግሞ የመጀመሪያው። ለዚህ መልሱ ሲናጎገስ ነው። እንግዲህ አይሁዶች የሚሄዱት ሲናጎገስ የሚባል ነው። ቤተክርስቲያንም አይደለም መስጊድም አይደለም ነው። ኤኒዌይስ እንደዚህ አይነት ጥያቄም ሊመጣ ይችላል። ሌላው ፓርት ፎር አንቶኒየም ነው። ፓርት ፎር አንቶኒየም ነው። ተመሳሳይ ነው፣ ከዛኛው የቀጠለ ነው። ቀጥታ ነው ይሄኛው ደግሞ። እስካሁን ያየናቸው የአንቶኒየም ታይፕ ኦፍ ኩዌሽኖች ፓርት ሆል ሌላ የሆነ ፓርት ነበራቸው። የኛው ደግሞ ዳይሬክት ተቃራኒ ቃላቱን መፈለግ ነው። ኤክስፔዴት ይላል። ለምሳሌ የዚህ ማን ነው የሚሆነው? አክስለሬት አድቫንስ ምናምን ነው ማን ነው የሚሆነው ነው። ሶ የሱን መልስ እንፈልጋለን ማለት ነው። ሶ ኤክስፔዳይት ይላል እዚህ ጋር አንቶኒየም ነው። ያ ማለት ተቃራኒውን እንፈልጋለን። አክስለሬት ነው ወይ ምንድን ነው? ኢምፔንድ ነው የሚለው ሚንስ ቱ ሂንደር ኦር ኦብስትራክት which is the opposite of speeding up። ስለዚህ ኤክስፔዴት ማለት ስፒድ አፕ ማለት ነው። ለሱ ተቃራኒውን መፈለግ ነው። ስለዚህ ለዚህ ተቃራኒው የሚሆነው ኢምፔንድ ማለት መዘግየት፣ ስሎ ማድረግ ማለት ነው። እሱ ይሆናል ማለት ነው። ሴንቴንስ ኮምፕሌሽን አሁን ሌላ ጥያቄ መጥቷል። choosing a small fuel efficient car is a blank purchase for recent college graduate. Yeah, so choosing a small fuel efficient car is a blank purchase for a recent college graduate. ታዲየስ ነው? ጁዲሺየስ ነው? ኮራፕት ነው? ሳርዶኒክ ነው? ምንድን ነው የሚሆንባቸው? ነዳጅ ቆጣቢ መኪና መግዛት ለኮሌጅ ለተመረቁ ተማሪዎች አድካሚ ነው? አድካሚ። ያደክማል? መግዛት አያደክምም። ጁዲሺየስ ነው? ጁዲሺየስ is the way of how we make a decision. It is related to decision making process. ኮራፕሽን ነው ወይ? አይሆንም። ሙሉውን ላሳያችሁ እዚህ ጋር። Ideas, this implies that the purchase is boring or tiresome. It doesn't fit. Yeah, judicious የሚለው ነው የሚሆነው። corrupt, suggest dishonesty or illegal, which is unrelated. Sardonic, this is indicate a mocking or cynical attitude. So the best answer is judicious የሚለው
ቤስት አንሰር ይሆናል ማለት ነው። እዚህ ጋር በጣም ቤስት የምትሉትን መልስ አግኝታችሁ ኢንኬዝ የተወሰኑ ቃላት የማታውቋቸው ቢኖሩ እንኳን ቤስት የምትሉትን እንዳታሳልፉ ማለት ነው። እሱን ነው መምረጥ ያለባችሁ። ያንግ ፒፕል ቴንድ ቱ ብላንክ ጆብስ ሶ ፍሪኩዌንትሊ ዛት ዘይ ኦፈር ዘ ወረስት ብላንክ ኦን ትሬኒንግ። ያንግ ፒፕል ቴንድ ቱ ብላንክ ጆብስ ሶ ፍሪኩዌንትሊ ዛት ዘይ ኦፈር ዘ ወረስት and the worst blank on training. So seek young people tend to seek jobs. ይሄ seek የሚለው this option suggests that young people actively looking for job which is good benefit not fit አያደርግም። ለዚህ fit አያደርግም። huge return this option implies that young people change job often resulting in minimal return on investment for employee. Drop remark. This option doesn't make logical sense. So much salary. This option suggests young people looking for a job which match salaries which is not directly related to the job. Huge. ስለዚህ የተሻለ የሚሆነው የተሻለ መልስ የሚሆነው ሲዩች ሪተርን የሚለው ፊት ያደርጋል ማለት ነው። አስገብተን እንየው እስቲ። ያንግ ፒፕል ቴንድ ቱ ሲዩች ጆብ ሶ ፍሪኩዌንትሊ ዛት ዘይ ኦፈር ዘ ወረስት ሪተርን። ይሄ ነው የተሻለ የሚሆነው። Young people change job often resulting in minimal return on investment for employer training effort. እያመጣባቸው ያለው ችግር ይሄ ነው ማለት ነው። Sentence completion. Jordan demonstrated his agility when he caught the football, turned in midair, outran the defense and scored a touch. ጆርዳን እንግዲህ እግር ኳስ ተጫዋች ነው። አላውቀውም እኔ ታውቁት ካላችሁ ጆርዳን በት ሂ ኢዝ አጃይል ነው። አጃይል ምንለው ቀስ ብሎ ፍጥነቱን እየጨመረ እየሞቀ የሚመጣ ነገሮችን በፍጥነት ማከናወን እና በቲም መስራት የሚያስችል ሲስተም ነው። አጃይል ፈጣን ቀልጣፋ ማለት ነው። አጃይል ሰፊ ኮንሴፕት አለው። አጃይል በቃላት ብቻ የሚገለጽ አይደለም። ሶ ተስት እዚህ ጋር ብላንክ አለው የሚሞላው ቃላት እዚህ ጋር ነው ያለ ማለት ነው። ሴንቴንስ ኮምፕሌሽን ኤንድ ስኮርድ ኤ ተች ብላንክ። ለዚህ የሚሆነው ኢት ኮሬክት አንሰር ኢዝ ኩዊክነስ ነው የሚሆነው። ለዚህ የተቀራረበ ኩዊክነስ የሚለው የተሻለ ያሟላዋል ማለት ነው። አይ መስት ሪመምበር ቱ ፊል ኢን ማይ ታክስ ብላንክ ቢፎር ዘ ኤንድ ኦፍ ዚስ ዊክ። ይሄ ሳምንት ከማለቁ በፊት ታክስ ወይም ግብር መክፈል እንዳለብኝ አውቃለሁ። ስለዚህ ምን ይሁን? ኦንፍሌት፣ ብሮቸር፣ ሪተርን፣ ዲክሌር። ሶ ለዚህ ትክክለኛው መልስ ማን ሊሆን ይችላል? ፓምፍሌት a small booklet or leaflet that provide information. This option doesn't fit the context. አይገናኝም። brochure, a booklet or pamphlet that contain information or advertisement. This option is also not fit. Return, this is the correct answer. A tax return is a document used to report income, deduction, credit to tax authority. ስለዚህ I must remember to fill in my tax return before the end of የሚሞላ ነው። አሁን ይሄ ፓምፍሌት የምንለው እኛ አንሞላውም፣ ጽፎ የሚሰጠን ወረቀት ነው። እንደ ብሮሸር እንደ በራሪ ወረቀት አይነት ነው። ስለዚህ የምንሞላው ነገር የለም። ብሮቸርም እንደዛው ነው። ዲክላሬሽንም አይሆንም። ስለዚህ ሪተርን የታክስ ሪተርናችን ነው እኛ ሞልተን የምንሰጠው ማለት ነው። ተመልሶ አንቶኒየምስ መጣ። አይዲዮማቲክ ምንድን ነው? አይዲዮማቲክ መጀመሪያ ላንጉጅ is a natural sounding and often informal but it can be challenging for language learner. ይሄ አይዲዮማቲክ የምንለው ከባድ የሆነ የወፍ ቋንቋ እንበለው ብቻ አላውቅም።
ዶሜስቲክ የሆኑ ሰዎች ቋንቋው ለረጅም ጊዜ ሲናገሩ የሚፈጥሩት መግባቢያ ቃላት ነው። ቋንቋ ለሚማሩ ሰዎች ከባድ ነው። ለዚህ ተቃራኒው ምንድን ነው ነው? ስለዚህ ፎርማል የሚለው ይሆናል ማለት ነው። ፎርማል ሶ ዘ አንሰር ኢዝ ፎርማል የሚለው ይሆናል። ስላንግ እንግዲህ እንደነገርኳችሁ በጣም ፓወርፉል የሆነውን ቃላትና የምታውቁትን መስራት ጥሩ ነው። ይሄንና ይሄን ካወቃችሁት እነዚህን ማታውቋቸው ከሆነ ብትተዋቸውም ያዋጣቸዋል። እንደ ሰጀሽን ነው የምነግራችሁ እንጂ ሁሌም ይሰራል ማለት አይደለም። ይሰራል ማለት አይደለም። አሁንም ሴንቴንስ ኮምፕሌሽን ነው። ዊ ክሊርሊ አንደርስታንድ ዛት ቱሪስት ትራቭሊንግ ሂር ቢካም ዲስአፖይንትድ ባይ ዘ ፕላስቲክ ባግስ ዲስካርድድ ቦትል ኤንድ ብላንክ nappies at the edge of every road in the city. With hard work and determination, however, we can really change the image. ይሄን ምንድነው? እነዚህ ቱሪስቶች ወደ አንድ ከተማ ውስጥ ሲገቡ ከተማ ውስጥ ሃይላንድ ማስቲካ ምናምን እየጣሉ በጣም አካባቢውን አበላሽተውታል። ሶ በጠንካራ ስራ በስራ ባህላችንና በብልጽግናችን ይሄን እንቀይራለን ነው። ሶ ወትድ ቢ ዳይሬክትድ ስለማይነበብ ነው። ሲ ሶይልድ ዲ ስመጅድ ይላል። ሶ ለዚህ ቤስት ሶይልድ ኢዝ ዘ ሞስት ሱቴብል ቾይስ ፎር ዘ ሴንቴንስ ኢት ኢፌክቲቭሊ ኮንቬይዝ ዘ አንፕሌዛንት ኤንድ አንሃይጂኒክ ኔቸርስ ኦፍ ዘ ዲስካርድድ ናፒስ ማለት ነው። ሶይልድ ማድረግ ነው እነዚህን ሰብስቦ የተሻለ የሚሆነው። ዌትድ ዚስ ኢዝ ኢምፕላይ ዛት ዘ ናፒስ አር ሲምፕሊ ዳምፕ while this may be unpleasant it doesn't convey the level of አሁን የምንፈልገው ነው ለዚህ የተሻለ የሚሆነው እዚች ጋር a discarded bottle and a dash nips so እችን የሚያሟላውን ነው የምንፈልገው ማለት ነው። ኦኬ Mary became blank at typing. She practiced it for 6 months. So profound ሆነች፣ proficient ሆነች፣ ingenious ሆነች፣ dexterous ሆነች። proficient ብዙ ጊዜ ለስኪል proficient ነው የሚወሰደው እና የተሻለ የሚሆነው proficient ነው ማለት ነው። ስለዚህ እዚህ ጋር የምትመጡ እሱን ነው። ስኪል ነገር ላንጉጅ ነገር ምናምን ከሆነ ጊዜ ተምረን ምናምን ካላችሁ more proficient ነው የሚባለው ማለት ነው። አሁንም marrying is not always the solution to loneliness, particularly if the relationship isn't a strong one. It is the relationship rather than the situation that does loneliness. አሁን ይሄ cause and effect አለው እንደምታዩት። ለዚህ ትክክለኛ መልስ የሚሆነው ምን ሊሆን ይችላል? ዲ ነው። ብሎስተር banish a to drive away or expel someone or something not fit. ይሄ አይሆንም። ስለዚህ the relationship rather than the institution that does loneliness. ስለዚህ ለዚህ የተሻለ የሚሆነው ፖስተር የሚሆነው ይሆናል ማለት ነው። I blank my new book. Has any one of you seen it anywhere? So missed አድርጌያለሁ ነው። missed አድርጌያለሁ ነው። Relationship need a bit of blank and blank to be successful. ስለዚህ ለዚህ መልስ የሚሆነው ዲ ጊቭ ኤንድ ቴክ ነው። ጊቭ ኤንድ ቴክ ነው። ሪሌሽንሽፕ ጊቭ ኤንድ ቴክ ነው። አንዱ ብቻ የሆነ ነገር የሚሰጥ ከሆነ ፌል ያደርጋል። ስለዚህ ሁሌም ሪሌሽንሽፕ ጊቭ ኤንድ ቴክ ነው። ቹዝ ኤንድ ፒክ ይሆናል ሪሌሽንሽፕ ፒክ አይሆንም። ካም ኤንድ ጎ ይሆናል አይሆንም። ኮሽን ኤንድ አንሰር ነው ሪሌሽንሽፕ አይደለም። ሪሌሽንሽፕ ማለት ጊቭ ኤንድ ቴክ። አሁን ተመልሶ ተቃራኒ አንቶኒ እንፈልግ ይላል። ኢንዶለንስ ለሚለው ተቃራኒ የሚሆነው ኢንዶለንስ የሚሆነው አይድልነስ ማለት ነው። አይድልነስ የሚለው የተሻለ ነው ማለት ነው። አይድልነስ ናት እሷ ትሆናለች ማለት ነው። ሌላ ሴንቴንስ ኮምፕሌሽን አለ። የዚህ መልስ የሚሆነው ሲ ነው።
and አሁንም አንቶኒየም እየመጣ ነው። የዚህ ዳይቨርጅ ማለት መበተን ማለት ነው። ስለዚህ ተቃራኒ ስለሆነ ኮንቨርጅ ይሆናል ማለት ነው። ኮንቨርጅ ይሆናል ማለት ነው መልሱ። ቀላል ስለሆነ ነው ፈጠን ፈጠን ነው የምለው። አሁንም አንቶኒየም ነው። ሪሊንኩሽ የሚል አለ። ለዚህ ተቃራኒው ማን ነው? እያንዳንዱን ቃላት እንግዲህ ማወቅ ቱ ጊቭ አፕ ሰረንደር ኦር አባንደን ሳምቲንግ ማለት ነው። አናላይዝ ዘ ኦፕሽን። ሶ ለዚህ ትክክለኛ መልስ የሚሆነው ሪቴን ነው። ሪቴን ነው ይሄኛው። ይሄ ማለት ጊቭ አፕ ሰረንደር ኦር አባንደንድ ሰምቲንግ ማለት ነው። መበተን፣ ማባረር፣ መተው፣ መልቀቅ ስለሆነ ሪቴን ማድረግ ተቃራኒው ይሆናል ማለት ነው። የተሻለ መልስ ሪቴን ይሆናል ለዚህ። ሌላው አንቶኒየም ኦብስትራክት ለሚለው ተቃራኒ ምን ይሆናል ነው? ሶ አሲስት ነው የሚሆነው። ኦብስትራክት ማለት ይሄ መሰናክል መሆን ማለት ነው። ፕሮሂቢት እንደዚሁ ማገድ ነው። እዚህ ጋር አይነበብም በደንብ። ሃምፐር እዚሁ ነው። ሶ እዚህ ጋር ሁሉም ማብራሪያውን ስላስቀመጥኩላችሁ ይችን እንግዲህ እንዴት እንደሰራዋት እያያችሁ ነው። ያለ እናንተ በሚጠቅም መልኩ ነው ያስቀመጥኩላችሁ። ኤክስፔዲየት ይሄ እነዚህ በፊት ሰርተነዋል፣ ድጋሚ ነው ማለት ነው። ቫይታል አሁንም ተቃራኒ ቃል ነው የምንፈልግ እንዳትረሱ። አንኢምፖርታንት ይሆናል ተቃራኒ ነው። ሴንተራል ተመሳሳይ ነው። ክሩሻል ተመሳሳይ ነው። ክሪቲካል ተመሳሳይ ነው። ክሪቲካል በሌላ መልኩ ሊታይ ይችላል። ሶ እነዚህ መልስ አይሆኑም፣ ይሄኛው ይሆናል ማለት ነው። እናመሰግናለን። ጨርሰናል። ለዛሬ የነበረን ፕሮግራም ይሄን ይመስላል። ሌላ ፕሮግራም እና ቪዲዮ እንገናኛለን። ሌሎች የምሰራላችሁ ጥያቄዎች ይኖራሉ። መልካም የዝግጅት ጊዜ ብያለሁ። የምዝገባው ቀን አልቋል። አሁን ወደ ፈተና ልትገቡ ነው። እንግዲህ መልካም ፈተና በድጋሚ